ዋናው እዚህ የተለያዩ ጨዋታዎች አሉ እጣ ታነሳለህ እጣውን ተነቦል ዛሬ ያለው ትዛዝ ከፈጸምክ ሺ ምን ይሁን እስቲ እንየው ምንድነው ሲኒዋ ሺ ብላ ማልበርስ መኮንን መኩ አንተው ናስቲግባ ና የመኮች ትንሽ አስቸጋሪ ነው አልገባም ብሎ ነበር ገብቷል እንደምንም ወጣ ምን ይሆን የመኳንታው ድል አስገራሚ ነው መንገድ ላይ ያለቀስክ ሶስት መንገደኞች ምን ሆነ ነው ሲሉ እናቴ ገበያ ሄዳብኝ ነው እንዴ አይቀርም አንድ ሺህ ብር አይቀርም ቆንጆ ጥያቄ ምን አገባህ አልቀሰው ምን ሆነ ነው ማለት ነው አይቀርም አረ የትልቅ ሰው ነው አያምርበትም ተራቅ ብለህ ከኔ ትንሽ እዛሽ ጋር ዳር ይዘህ አልቅስ መልካም ለቅሶ ይሳካል የቀይ ሰው ደግሞ ቀላል አይደለም የምሩን ሊሞክር ነው ያለቅሳል ምን ሆንክ ሲሉት እናቴ ገበያ ሄዳብኝ ነው ሊል ነው ይላል አይልም እና ካለ ለሶስት ሰው ካለ እሺ ይበላል አረ የምሩን ነው አንተ የኔ አባት ይሄማ ደጀነ ነው ቸግሮታል አው ያለቀሰ ነው ይጠይቋታ ዘንጧል ይዘንጥ ሲያለቅስ አረ ማንንም ጠይቀው የለም አው ጠያቂ አጣ እሺ ያስነካው ነው ያለቀሰ ነው ሊጠይቁት ነው አለፉት መኩ ያለቀሰ ነው እነዚህም ጠይቁት ይመስለኛል ሊጠይቁት ነው የመጀመሪያ ጥያቄ ያገኘ የመጀመሪያ ጥያቄ እናቱ ስልክ እየጠየቀች ነው እናቱ ስልክ እየሰጣት ነው ልደውል ነው ስልክ እየተቀበለችው ነው እናቱ ጋር ያስደወለ ነው ሰው እውነት እናቱ ጋር ይደውላታል እንዴ ብሎ ነው ስልኮ የመጀመሪያ ሁለት ሰው ነው የሚቀረው ትንሽ ቆይታለች በቃ ይዞ ነው ከሌላ ቦታ ነው የመጣችውና አዎ እሺ ሁለት ሰው ይቀርዋል ሁለት ሰው አንድ ሰው እንዴ አንድ እንይዝለታለን እሺ ምስኪን ሰው ጠየቁት ሁለተኛ አንድ ነው የሚቀረው ማለት ነው ሁለተኛ ሰው እናቴ ክፍለ ሀገር መጣ እንጂ ገበያ ወጣለሁ ብላ ተለያየ እንደዚህ ዘንጠ አንተ ተው አታነሳ ምን ላድርግ እግዚአብሔርን እኔ በ10 ሺህ አላረገውም ይሄን ነገር እኔ አልስቅም ያየኝ ስለሆነ ነው የምደብቀው አይዞህ እያሉት ነው የብር ነገር እናቴ ከክፍለ ሀገር መጣ ተፋብኝ እናት ጋር ልውሰድ እያሉት ይመስላል ሰዎች ያው ሙሉ ልብስ ስለለበሱ ትልቅ ሰው አይደል ለዛ ነው ማህሙስ እግዚአብሔር እንደዚህ አይነት ሰው ግን አለ አይዞት ሶስት ሞላለት ማለት ነው እዛ ጋር ስመጣ እዚህ ጋር ስትልኝ ከዛ ሲሄድ የለችም ይዛለች ስልክ ይዛለች እኔ ሰውዬው ነው የገረመኝ አንተ ሰው ቦዲውን ሳይሆን ውስጡን ነው ማየት በጣም ከባድ ሶስት ሞላ ማለት ነው አሁን እዚህ ጋር አይዞህ በድል ጨርሳል ተጫወተ ባይዘው ሶስተኛ ጣንሽ ነገር ሁለተኛው አሸናፊ ነሽ ይበልጣል የሶፍት ና ያዝ
አሁን ሰጠ ምንድነው የምባ 1 2 3 4 5 6 7 8 9 ይገባዋል 2000 የመቶ እኮ ነው። ደግሞ ለዚህ ምን እንዳታለቅ 1 2 3 4 5 6 7 8 9 10 ከባድ ሁለተኛው ሺህ ብላ አሸናፊ ሺህ በልታል አባቴ ብላ እውነት በሺህ ብላ ጨዋታ ያሸነፍኩትን 1000 ብር ቃል ገባለው ለሚቀሩኝ ተባለው ለመቄዶንያ መኳንንት እጄ ለመቄዶንያ ነው መሰለኝ። በጣም እግዚአብሔር ለ1000 ብር መንገድ ዳር ቆሞ ያውም ይሱያው መንገድ ዳር ላይ ቆሞ ሲያለቅስ እኔ አላስበውም። እግዚአብሔርን እኔ አላስበውም ጭራሽ በ10000 ቢሆን እሞክራለሁ። በ1000 ብር መንገድ ላይ ቆመ አልቀሰ ምናምን ከባድ ኬስ ነው። ብቻ ይመቻ አንተ በልታል ያጣፍጥልህ። የእምባ ብር ነው ደግሞ ለመቄዶንያ ያልከው ነገር ተመችቶኛል። ይመቻ